ሰላም ሰላም እንዴት ናችሁ? ቀለል ያለ የሾርባ አሰራር ይዤላችሁ መጥቻለሁ። ቪዲዮውን ላይክ ሼር በማድረግ እንጀምራለን። 5 ግብአቶችን በመጠቀም ቀለል ያለ ሾርባ እንሰራለን። በመጀመሪያ ድስታችንን እንጥድና ሽንኩርታችንን አድርገን ሽንኩርታችንን ማብሰል እንጀምራለን። ሽንኩርታችንን በደንብ እስኪጠበስ ድረስ መጠበቅ ይኖርብናል። በጣም ደቃቅ መሆንም አይጠበቅበትም። ከፈለጋችሁም እናንተ ማድቀቅ ትችላላችሁ። ሽንኩርታችን በሰል ሲል እርድ እናደርጋለን። እርድ እንደ አማራጭ ነው። ካልፈለጋችሁ አለማድረግ ትችላላችሁ። የፈለጋችሁትን ቅመማ ቅመም እናንተ መጨመር ትችላላችሁ። እኔ በቤቴ ውስጥ ያለኝን ነገሮች በመጠቀም ነው እየሰራው ያለሁት። እዚህ ጋር ሽንኩርታችን እስኪበስል ድረስ ምስራችንን አጥበን እናዘጋጃለን። ምስር ከፈለጋችሁ እናንተ አገንፍላችሁ ማስገባት ትችላላችሁ። እኔ ግን እዚህ ጋር ጥሬውን ስለሆነ ላረግ ያሰብኩት አጥቤ አዘጋጀዋለሁ ማለት ነው። ከዛም ነጭ ሽንኩርት ነው እዚህ ጋር የጨመርኩት። የፈለጋችሁትን ቅመም እዚህ ጋር መጨመር ትችላላችሁ እንደ ፍላጎታችሁ። ከፈለጋችሁም በደንብ ማድቀቅ ትችላላችሁ እንደ ፍላጎታችሁ። የፈላ ውሃ ቢሆን ይመረጣል የምንጠቀመው። እዚህ ጋር ውሃዬን አፍልቼ አዘጋጅቻለሁ። ምክንያቱም ውሃ የሚጠቅመን እያበሰልን በመሃል ጠብ ጠብ እያደረግን ድስታችን እንዳያር ውሃ ጠብ ስለምናደርግ የሞቀ ውሃ ቢሆን አሪፍ ነው። እዚህ ጋር ምስራችንን በደንብ ከታጠበ በኋላ እንጨምረዋለን መጀመሪያ ማለት ነው። ምስር ለመብሰል ጊዜ ስለሚፈልግ መጀመሪያ ምስሩን እናደርጋለን። ምስራችን እስኪበስል ድረስ ትንሽ ውሃ ጠብ ጠብ እያደረግን እናበስለዋለን ማለት ነው። እስኪበስል ድረስ ከደን እናደርገዋለን። እያማሰለን እንዳያርብን እንዳይዝብን ውሃ ጠብ እያደረግን ምስሩ በሰል ትንሽ እስኪል ድረስ መጠበቅ አለብን። እናስገባለን። ካሮትም ለመብሰል ትንሽ ጊዜ ስለሚፈልግ አብረን ከምስሩ ጋር አብረን እናበስለዋለን ማለት ነው። ቪዲዮዎቼን ሼር ላይክ እያደረጋችሁ እንማማራለን። እንከድነውና ትንሽ እስኪበስል ድረስ እንጠብቀዋለን ማለት ነው። 5 ደቂቃ እየከፈታችሁ ቼክ እያደረጋችሁ ማብሰል ነው። በማንኛውም ነገር በቤታችን ውስጥ ሰርተን መጠቀም የምንችለው ሾርባ ነው። ቀለል ያለ ነው። ባለን ነገር መስራት እንችላለን። እዚህ ጋር ድንቹን አስገብቼዋለሁ አብረው እንዲበስሉ። ካሮቱን ምስሩን ቀድሜ አብስያቸዋለሁ የተወሰነ። አሁን ደግሞ አንድ ላይ ከድንቹ ጋር አሁን አብረው ይበስላል ማለት ነው። በቅደም ተከተል ያስገባዋቸው ለመብሰል የሚወስዱት ጊዜ ስለሚለያይ ነው። እዚህ ጋር እንደምታዩት ውሃውን እንደ መጠጥ ማድረግ ሲል
ውሃ ጠብ እያረኩበት እያበሰልኩት ነው ማለት ነው። ቡናችንን እየጠጣን ምግባችንን እናበስላለን ማለት ነው። አሁን እንደምታዩት እየበሰለ ነው አንድ ላይ ሁሉም። የፈለጋችሁትን እንደነገርኳችሁ ቅመማ ቅመም መጠቀም ትችላላችሁ። ያጣፍጥልኛል እወዳለሁ ያላችሁትን ቅመም መጨመር ትችላላችሁ። እንደምታዩት እዚህ ጋር ውሃውን መጠጥ አድርጎታል። እየበሰለ ነው ማለት ነው። ድንቹን ቼክ እያደረኩት ነበረ። እዚህ ጋር ድንቹ እንደበሰለ ቼክ አድርጌዋለሁ ማለት ነው። ድንቹ ከበሰለ አሁን ውሃውን ጨምረን እንዲንተከተክ ማድረግ እንችላለን ማለት ነው። ያፈላነውን ውሃ እናረግበትና እናንተከትከዋለን አንድ ላይ። ውሃውን እንደ ፍላጎታችሁ ብዙም ባይበዛም ጥሩ ነው፣ ባያንስም ጥሩ ነው። ሾርባም ስለሆነ ለስላሳ መሆን አለበት ብዬ አስባለሁ። እናንተ እንደ ፍላጎታችሁ። እዚህ ጋር ገና የሚገባ ግብአትም ስላለ ለዛም እንዳይደርቅብኝ በማሰብ ውሃዬን እንደዚህ አድርጌ ጨምሬያለሁ ማለት ነው። እዚህ ጋር እየተንተከተከ ነው በደንብ። አሁን ያዘጋጀነውን መኮረኒ እንጨምራለን ማለት ነው። ማንኛውም አይነት እናንተ ማድረግ ትችላላችሁ የፈለጋችሁትን አይነት። እኔ ያለኝን ይሄንን አድርጌያለሁ ማለት ነው። እዚች ጋር ደግሞ የጨመርኩበት የተፈጨ ዝንጅብል ነበረኝ የደረቀ፣ ያንን አድርጌያለሁ። እንደነገርኳችሁ ነው። እናንተ ያላችሁን ነገር ማድረግ ትችላላችሁ። ግዴታ እኔ የጨመርኩትን ነገር መሆን የለበትም። አሁን እንዲንተከተክ እንተወዋለን ማለት ነው። ለተወሰነ ለአንድ 20 ደቂቃ በደንብ እንዲተከተክ እንዲዋሃድ እናደርገዋለን። እንደምታዩት እዚህ ጋር ሞከረኒውን መጨረሻ ላይ ያስገባ ነው በሰል ብሏል። በደንብ የመዋሃድ ነገር አለው። መኮረኒው ከገባ በኋላ ብዙም ባናንተከትከው እላለሁ። ለምን ፍርስርስ እንዳይልብን እየተጠነቀቅን ማለት ነው። እዚህ ጋር ጨው አስገባው። የፈለጋችሁትን ነገር ማስገባት ትችላላችሁ። ቅመም ትንሽ ቅቤ አድርጌበታለሁ። ግዴታ አይደለም፣ እናንተ የፈለጋችሁትን መጨመር ትችላላችሁ። አሁን ወደ ማለቁ ነው ማለት ነው። ትንሽ ከደን አድርገን ነው እንዲዋሃድ እንተወውና እሳታችንን ቀነስ እናደርጋለን ማለት ነው። አሁን ለመበላት ዝግጁ የሆነ ነው ማለት ነው። እንደምታዩት እዚህ ጋር በደንብ ተዋህዷል። ውሃውም የራሱን የምግቡን ቴክስቸር ይዟል ማለት ነው። በጣምም ያልወፈረ በጣምም ያልቀጠነ ሾርባ ሰርተን ጨርሰናል ማለት ነው። እዚህ ጋር ለእናንተ ለማሳየት ሳህን ላይ አድርጌዋለሁ። መጨረሻው ይሄንን ይመስል ነበረ። ከወደዳችሁት ከተመቻችሁ
ሼር አድርጉት፣ ላይክ አድርጉ፣ ኮሜንት አድርጉልኝ፣ ሰብስክራይብ አድርጉ። ስለተከታተላችሁኝ አመሰግናለሁ። ሌላ ጊዜ እንገናኛለን።